ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል በአማራ መስዋዕትነት ወልቃይት ነጻ ወጥቷል ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። እንዲሁም በኤርትራ ድንበር የተፈጸመው የድሮን ጥቃት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወልቃይትን አሳልፈን አንሰጥም በሚል የታጠቀ ኃይል በማደራጀት እየተንቀሳቀሱ የሚገኙት እነ ኮሎኔል ደመቀ ዘውዱ ኃይል ማሰባሰባቸውን አጠናክረው ቀጥለዋል ተብለዋል። የተከዜን ዘብ በየአካባቢው በስፋት ያደራጁት እነ ኮሎኔል ደመቀ ዘውዱ በመጨረሻም ለፌዴራል መንግስቱ ማሳሰቢያ ሰጥተዋል። እነ ኮሎኔል ደመቀ ለፌዴራል መንግስቱ የሰጡት ማሳሰቢያም በነጻነታችን ላይ እንደ መያዣ ሆኖብናል ያሉትን መብታቸውም እንዲከበርላቸው ነው። ከትግራይ ኃይሎች በኩል ጠንካራ ውንጀላና ዛቻ እየቀረበባቸው የሚገኙት የወልቃይት አመራሮች የሚመጣብንን እናውቃለን በሚል ሰፊ ዝግጅት እያደረጉም ይገኛሉ። ህወሓት ወልቃይትን በኃይል ለመቆጣጠር ዝግጅት እያደረገ ነው የሚል ግምገማቸውን በአደባባይ ይፋ ያደረጉት እነ ኮሎኔል ደመቀ ዘውዱ የተከዜን ዘብ የሚመራ የፖለቲካ አመራርም እያደራጁ ይገኛሉ። ባለፉት ተከታታይ ሳምንታት የተከዜ ዘብ የሚሉትን ኃይል ከበረሃ እስከ ከተማ ካደራጁ በኋላም ወደ ፖለቲካ ኃይል ማደራጀት ተሸጋግረዋልም ተብሏል። ከሰሞኑ ደግሞ ኮሎኔል ደመቀ ዘውዱ በሰብሳቢነት የሚመሩት የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴን በዝግጅት አዳራሽ መክረዋል የተባለ ሲሆን ኮሎኔል ደመቀ የመሩት ለቀናት የዘለቀው ልዩ ስብሰባ ላይ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላት ስለ ቀጣዩ ትግል አቅጣጫ መክረዋልም ተብሏል። ስብሰባውን የመሩት ኮሎኔሉ የወልቃይት ነጻነት የተገኘው መላው የአማራ ሕዝብ በከፈለው ዋጋ ነው ማለታቸውም ተሰምቷል። የማንነት አስመላሽ ኮሚቴው አባላት የስብሰባው ዋና ትኩረት ከትግራይ ክልል አስተዳደር ወጥቶ ወደ አማራ ክልል የተከለለውን ወልቃይትን መጠበቅ መሆኑን ተጠቁመዋል። የኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነጻነታችንን አግኝተናል ያሉ ሲሆን ለዘመናት በገዛ ርስታችን ስንሳደድ የባርነት ቀንበር ተሸክመን ቆይተናልም ያሉት ኮሎኔል ደመቀ ወልቃይትን በአማራ አስተዳደር ስር ለማቆየት እየተደራጀን ነውም ብለዋል። ኮሎኔሉ አግኝተነዋል የሚሉትን ነጻነት ለማስጠበቅ የሚደረገውን ትግል በሕግ አግባብ ለማጽናት ኮሚቴው እየተንቀሳቀሰ መሆኑንም ጠቁመዋል። ኮሎኔሉ በስብሰባው የማንነት አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነትን በሕግ አግባብ ለማጽናት በቅንጅት ይሰራልም ብለዋል። ኮሎኔሉ የሚመሩትን የማንነት አስመላሽ ኮሚቴም ከወታደራዊ ኃይላቸው የተከዜ ዘብ ጋር አቀናጅተው የማስቀጠል አካሄድን እየተከተሉም ይገኛሉ የተባለ ሲሆን የወልቃይትን ወደ አማራ ማካለል በሕግ አግባብ ለማረጋገጥ በአንድ በኩል ሰላማዊ ትግል ሲሆን በሌላ በኩል ደግሞ የትጥቅ ትግልን እንደ አማራጭ አስቀምጠው እየተንቀሳቀሱም ይገኛሉ። ሰላማዊ ትግል ብለው የሚያምኑ መንግስት የወልቃይትን አማራነት በሕግ አረጋግጦ ያጸናልናል የሚል ነው። በሌላ በኩል ደግሞ ከትግራይ ኃይሎች በኩል የሚነሳውን ወልቃይትን ዳግም ወደ ትግራይ የመመለስ እንቅስቃሴም ከቀጠለ በኃይል ነጻነታችንን እናስከብራለን የሚል ሲሆን ለዚህም የተከዜ ዘብ የሚሉትን የታጠቀ ኃይል ከጊዜ ወደ ጊዜ እያጠናከሩ ሲሆን ቀላል የማይባል ኃይልንም አደራጅተው ይገኛሉ። ከኮሎኔሉ ጋር ስብሰባውን የመሩት የዞኑ አስተዳዳሪ አቶ አሸተ ደምለው በበኩላቸው አማራዊ ማንነታችንን ለማስመለስ የከፈልነውን ዋጋ አንዘነጋውም ብለዋል። የራሳችንን አሳልፈን አንሰጥም፣ የማንንም አንፈልግም፣ እኛ አማራዎች ነን ያሉ ሲሆን መንግስት ማንነታችንን በማረጋገጥ እንደ ዜጋ በጀት የማግኘት መብታችንን ያክብርልን ሲሉም አሳስበዋል። በሌላ ዜና መከላከያ ስለ ግዳጅ አፈሳው ምላሽ ሰጠ። ከወራት በፊት መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው ሪፖርት በርካታ ሰዎች በግዳጅ ወታደራዊ መልመላ እየተደረገባቸው መሆኑን ማጋለጡም ይታወሳል። ኮሚሽኑ በኦሮሚያ ክልል የተለያዩ አካባቢዎች በክልሉ አስተዳደርና የጸጥታ አካላት የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ አስመልክቶም ይፋ ያደረገበት ሪፖርት የኦሮሚያ ክልል የአስተዳደር አካላትና የጸጥታ ኃይሎች አባላት በመከላከያ ሚኒስቴር ከተገለጸው የምልመላ መስፈርት ውጪ ሕፃናትን ጨምሮ በርካታ ሰዎችን የመከላከያ ሰራዊትን እንዲቀላቀሉ በሚል በግዳጅ እንደያዙም አጋልጦ ነበር። ትላንት ለመንግስት ቅርበት ባላቸው መገናኛ ብዙሃን መግለጫቸው የተላለፈው ኮሎኔል ጌትነት አዳነ ስለ ምልመላው በሰጡት ገለጻም
በሰራዊቱ ውስጥ መተካካት እንደሚያስፈልግና የኃይል አሰላለፍን እየተመለከቱም የሰራዊት ዝግጅት ማድረግ እንደሚያስፈልግም ጠቅሰዋል። በዚህም መከላከያውን ለመቀላቀል የሚያስፈልጉ መስፈርቶችን ዘርዝረው አቅርበዋል። ዕድሜያቸው ከ18 እስከ 24 ያሉ ሕገ መንግሥቱን የተቀበሉ በሕዝቦች ሉዓላዊነትና አንድነት የሚያምኑና ሀገራቸውን ለማገልገል ፈቃደኛ የሆኑ ከማንኛውም የፖለቲካ ድርጅቶች ወገንተኝነት ነፃ የሆኑ ከአሁን ቀደም የመንግስት የጸጥታ መዋቅር አባል ያልነበሩ የሚሉትንና ሌሎች መስፈርቶችንም አስታውሰዋል። አክለውም አሁን ደግሞ ጽንፈኛ ሲሉ በጠሯቸው ነገር ግን በስም ባልጠቀሷቸው አደረጃጀቶች ያልተሳተፈ መሆን አለበት እንላለንም ብለዋል። ለኢሰመኮም ሆነ ለሰሞነኛ ዘገባዎች እውነት አሊያም ሐሰት ነው ብለው ሳያስተባብሉም ገለጻቸውን ሰጥተዋል። ምንም እንኳን ኮሎኔሉ ለበረታው ክስ ምላሽ ባይሰጡም ቢቢሲ ከ2 ቀናት በፊት በሰራው ዘገባ የአዳማ ከተማ ነዋሪዎችን አነጋግሮ ነበር። ቢቢሲ ከአዲስ አበባ 100 ኪሎ ሜትር ያህል ርቀት በምትገኘው በአዳማ ከተማ የሚገኝና ከመንገድ ላይ ታፍሰው ታጉረውበታል የተባለን አንድ መጋዘን ተመልክቻለሁም ይላል። ይህ የማጎሪያ መጋዘን በመንግስት ባለቤትነት ስር ያለ ሲሆን በርካታ ወጣቶች በአዳራሹ አካባቢ ተሰብስበው ይታያሉ። ከመጋዘኑ መግቢያ አካባቢ ሰዎች እንዳይቀርቡ ገመድ የተወጠረ ሲሆን የኦሮሚያ ሚሊሻ የደንብ ልብስን የለበሱ የጸጥታ ኃይሎች ጥበቃ ያደርጉለታል ያለም ሲሆን ከመጋዘኑ ውጪ ልጆቻቸው መጋዘን ውስጥ የሚገኙ ቤተሰቦች እንዲሁም ባሎቻቸው የታሰሩባቸው ሴቶች ተሰብስበው ይታያሉ። የተወሰኑ ሴቶች ጨቅላ ሕፃናትን ያዘሉ ሲሆን ሌሎች ደግሞ ለቤተሰቦቻቸው የሚሰጥ ውሃና ምግብን ይዘዋል። የዜና ምንጩ በዚህ ማቆያ መጋዘን አካባቢ ከተሰበሰቡ ሰዎች ተረዳሁት እንዳለው ወጣቶች ከመንገድ ላይ ከታፈሱ በኋላ በጸጥታ አካላት ወደዚህ የመጡ ናቸውም ብለዋል። በመጨረሻም በኤርትራ ድንበር የተፈጸመው የድሮን ጥቃት። የሱዳን ፈጥኖ ደራሽ ኃይል ድሮኖች በኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን የመከላከያ ጦር ውስጥ የሚገኙ ወታደራዊ ምንጮች ይፋ አድርገዋል። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነበርም ተብሏል። በሰው ላይ የደረሰ ጉዳት እንደሌለም በሱዳን መንግስት ውስጥ የሚገኙት የመረጃ ምንጭ ለፈረንሳይ ዜና አገልግሎት ሲናገሩ ተደምጠዋል። 3ኛ ዓመቱን በጀመረው የሱዳን ጦርነት አብዱልፈታህ አልቡርሃን የሚመሩት የብሔራዊ ጦር የሀገሪቱ ማዕከላዊ ምስራቅና ሰሜናዊ አካባቢዎችን ተቆጣጥሮ ይገኛል። የመሐመድ ሐምዳን ዳጋሎ የሱዳን ፈጥኖ ድራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳን ቦታዎችን በእጁ አስገብተዋል። ሰከላ በአምዱርማን ከሚገኘው የሱዳን ፈጥኖ ድራሽ ኃይል ይዞታ 400 ኪሎ ሜትር ገደማ ርቀት ላይ ትገኛለች። የዚህ የታጠቀ ቡድን አጋር የሆነውና አብዱል አዚዝ አልሂሎ የሚመሩ የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜናን ዳንጃ ይዞታም ከከሰላ በተመሳሳይ 400 ኪሎ ሜትር ርቀት ገደማ ላይ የሚርቅ ነው። በተመሳሳይ በትላንትናው ዕለት የደቡብ ዳርፉር ዋና ከተማ በሆነችው ኒያላ አንድ ቃጫኝ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ መረጃ ምንጮች መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። የመረጃ ምንጩ እንዳለው አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ድራሽ ኃይል ወታደሮችን ለማራገፍ ባረፈበት ሰዓት ሲሆን ይሁንና ማን ጥቃቱን እንደፈጸመው ግን የተረጋገጠ መረጃ አልተሰጠምም ብሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።